ሰላም ጤና ይስጥልኝ ውድ የአልፋ ሄልዝ ቻናል ተከታታዮች። በአልፋ ሄልዝ ላይ ከሚቀርቡ ቲዩቶሪያሎች መካከል አንደኛ ኢንተግሬትድ ፊዚካል ፋርማሲ ኢን ፋርማስቲክስ ዋን ነው። በዚህ ኮርስ ላይ የምናያቸው ቻፕተሮች መጀመሪያ ኢንትሮዳክሽን ቱ ዶዜጅ ፎርም ኤንድ ሩት ኦፍ ድራግ አድሚኒስትሬሽን፣ ፌዝ ኢኩሊብሪየም፣ ኢንተርፌሻል ፌኖሜና፣ ሶሉቢሊቲ ኤንድ ዲስትሪቢዩሽን፣ ፋርማስቲካል ሶሉሽን፣ ሪዮሎጂ ኤንድ ላስት ዋን ኢዝ ፋርማስቲካል ዲስፐርሰል ሲስተም። እነዚህን ቻፕተሮች በዚህ ኮርስ ላይ ከቨር እናደርጋቸዋለን። When we come to the introduction, the treatment of any disease condition using the medicine mainly relies on the active pharmaceutical ingredients. ማንኛውም disease condition treat ስናደርግ mainly የምንጠቀመው ሜዲሲን ነው። ሳይንሱ እንደሚለው እንደውም 60% የሚሆነው ፕሪስክሪፕሽን ወይም ፊዚሽያኖች ፕሪስክራይብ የሚያደርጉት ሜንሊ ሜዲሲኖችን ፕሪስክራይብ በማድረግ ነው። እነዚህ ሜዲሲኖች ደግሞ በውስጣቸው አክቲቭ ፋርማስቲካል ኢንግሪዲየንትስ ወይም ደግሞ ኤፒአይ የተባሉ ኢንግሪዲየንቶችን ይይዛሉ። በእርግጥ አክቲቭ ፋርማስቲካል ኢንግሪዲየንትን ብቻ አይደለም እነዚህ ሜዲሲኖች የሚይዙት፣ በተጨማሪም ደግሞ ኤክሲፒታንት ሰብስታንስ የምንላቸውን በውስጣቸው ይይዛሉ ማለት ነው። ኤፒአይስ ኦር ደግሞ አክቲቭ ፋርማስቲካል ኢንግሪዲየንትስ አር ኮምፓውንድስ ሃቪንግ ኢንቴንድድ ፋርማኮሎጂካል አክቲቪቲ። እነዚህ ኤፒአይ ወይም ደግሞ አክቲቭ ፋርማስቲካል ኢንግሪዲየንትስ የምንላቸው ናቸው ፋርማኮሎጂካል አክቲቪቲ ያላቸው ማለት ነው። ኤክሲፒታንት ሰብስታንስ የምንላቸው ግን ፋርማኮሎጂካል አክቲቪቲ የላቸውም። በት ቴስቱን፣ ኦደሩን ወይም ደግሞ ኢሪቴሽኑን ከቨር ለማድረግ ወይም ደግሞ ኮንሴል ለማድረግ የሚገቡ አዲሽናል ሰብስታንሶች ናቸው። however using raw form of API has no original use to patients. raw form of APIዎችን አንጠቀምም። ከኤክሲፒታንት ሰብስታንስ ጋር አንድ ላይ ኮምባይንድ ሆነው ነው አስ ሜዲሲን ተብሎ ለፔሸንታችን የምንሰጣቸው ማለት ነው። for APIs to provide their intended activity safe and comfortably they have to be formulated in some kind of delivery mechanism ማለት ነው። ስለዚህ ለፔሸንታችን ሴፍቲ እና ኮምፎርታብል እንዲሆን ፎርሙሌት አድርገን በሆነ ዴሊቨሪ ሲስተም ዛት ሚንስ ፔሸንታችን ሊቀበለው በሚችለው ዴሊቨሪ ሜካኒዝም አማካኝነት እንሰጣለን ማለት ነው። ግን ሴፍ እና ኮምፎርታብል መሆን አለበት ማለት ነው። the principle and knowledge of physical pharmacy and pharmaceutics become handy nowadays. ፊዚካል ፋርማሲ ፕላስ ደግሞ ፋርማስቲክስም እንደፈለግን የትም ቦታ ላይ ልናገኛቸው የምንችላቸው ብራንች ኦፍ ስተዲ ናቸው ማለት ነው። ፊዚካል ፋርማሲ ስተዲስ the very important physical chemical property that means the physical and chemical property by understanding formulation of the drug as well as delivery of system or dosage form ማለት ነው። አንደርስታንድ አድርገን ፎርሙሌት አድርገን ከዛ እንዴት ነው ድራጋችንን ዴሊቨር የምናደርገው ለፔሸንታችን የሚለውን የሚያጠና ብራንች ኦፍ ስተዲ ነው ፊዚካል ፋርማሲ የምንለው። ፊዚካል ፋርማሲ ኢት ኢንተግሬት ዘ ኖሌጅ ኦፍ ፊዚክስ ኬሚስትሪ አስ ዌል አስ ማትስ። ስለዚህ የፊዚክስ የኬሚስትሪ እና የማትስ ኢንተግሬሽን ፈጥሮ ነው የሚሰራው ማለት ነው። nowadays physical pharmacy include study targeted drugs delivery, nanoparticles, advanced drug delivery system and as well as the devices. ስለዚህ ፊዚካል ፋርማሲ nowadays እየሰፋ ስለመጣ እንዴት ነው ድራግ ዴሊቨሪ ታርጌትድ ሆነው ለፔሸንታችን የሚሰጡት፣ የትኛው ፋርማኮሎጂካል አክቲቪቲ ነው ያላቸው፣ ናኖ ፓርቲክሎች አሉ፣ እንዴት ነው በዶዜጅ ፎርም አዘጋጅተን ለፔሸንታችን መስጠት ያለብን፣ ምን አይነት ሜካኒዝም ተጠቅመን ነው ዴሊቨር የምናደርገው ለፔሸንታችን፣ as well as ምን አይነት ዲቫይሶችን ነው የምንጠቀመው የሚለውን ነገር ኢንክሉድ እያደረገ የመጣ ብራንች ኦፍ ስተዲ ነው ፊዚካል ፋርማሲ። ፋርማሲውቲክስ ኢትስ ዲፋይንድ አስ ዘ ጀነራል ኤሪያ ኦፍ ስተዲ ኮንሰርንድ ዊዝ ዘ ፎርሙሌሽን፣ ማኒፋክቸር፣ ስታቢሊቲ፣ ኢፌክቲቭነስ ኦፍ ፋርማስቲካል ዶዜጅ ፎርም። ስለዚህ እንዴት ነው ፎርሙሌት የምናደርገው፣ እንዴት ነው ማኒፋክቸር የምናደርገው፣ ፕላስ ስታቢሊቲውን፣ ኢፌክቲቭነሱን የዛን ዶዜጅ ፎርም ጀነራል ኮንሰርን አድርጎ የሚያጠና ብራንች ኦፍ ስተዲ ፋርማስቲክስ ነው። ፋርማስቲክስ ኢት ኦልሶ ዲልስ ዊዝ ዘ ዶዜጅ ፎርም ዲዛይን ማለት ነው። እንዴት ነው ዲዛይን የሚደረገው? ዛት ሚንስ ቅድም እንዳልነው ሜዲሲን የሁለት ነገሮች ጥምር ነው። የኤፒአይ ወይም አክቲቭ ፋርማስቲካል ኢንግሪዲየንት እና የኤክሲፒታንት ሰብስታንስ የምንላቸው የሁለቱ ጥምር ነው ሜዲሲንን የሚሰጥን ማለት ነው። ስለዚህ እንዴት ነው ዲዛይን የምናደርገው ዶዜጅ ፎርማችንን የሚለውን የሚያጠናልን ነው ማለት ነው ፋርማስቲክስ። ፋርማስቲክስ ኦልሶ ስተዲስ ፕሮቫይዲንግ ዘ ሳይንቲፊክ ፋውንዴሽን ፎር ዘ ዲዛይኒንግ ኤንድ አፕሮፕሪየት ዩዝ ኦፍ ዶዜጅ ፎርም ኢን ድራግ ዴሊቨሪ ሲስተም ማለት ነው። እንዴት ነው ዲዛይን የምናደርገው፣ አፕሮፕሪየትሊ እንዴት ነው ዶዜጅ ፎርማችንን የምንጠቀመው፣ ድራጉ እንዴት ነው ዴሊቨር የምናደርገው የሚለውን ነገር
ያጠናልናል ማለት ነው። ፋርማስቲክስ ፋርማስቲካል ዶዜጅ ፎርም ኢዝ ዘ ኤንቲቲ ዛት አድሚኒስተር ቱ ዘ ፔሸንት። ስለዚህ ለፔሸንታችን የምንሰጠው አድሚኒስተር የምናደርገው ነገር ፋርማስቲካል ዶዜጅ ፎርም እንለዋለን። ሶ ዘይ ሪሲቭ አን ኢፌክቲቭ ዶዜጅ ፎርም ማለት ነው። ስለዚህ ኢፌክቲቭ የሆነ ዶዜጅ ፎርም ነው ዶዝ ነው ማግኘት ያለባቸው ፔሸንታችን። ዶዜጅ ፎርም የምንለው ወደ ውስጣችን የምናስገባው ድራግ ነው ማለት ነው። ዶዜጅ ፎርም ኢዝ አስ ዌል አስ ኢት ሚንስ ዘ ድራግ ሞለኪውል ኢዝ ዴሊቨርድ ማለት ነው። ድራግ ሞለኪውሉ ዴሊቨር የሚሆነው ፎርሙ ነው ዶዜጅ ፎርም የምንለው። እዚህ ቅድም እንዳልነው ሜዲሲን የምንለው የኤክስፒታንትና የኤፒአይ አንድ ላይ ጥምር ነው ማለት ነው። ሁለቱ ኤክስፒታንትና ኤፒአይ አንድ ላይ ሲሆኑ ፕሮሰስ ተደርገው ሜዲሲን ይሰጡናል ማለት ነው። ዋይ ዶዜጅ ፎርም ዶዜጅ ፎርም ለምን አስፈለገ፣ ለምን ስንጠቀመዋለን የሚለውን ነገር እዚህ ጋር ዲቴል እናየዋለን። the general goal of dosage form is to have a stable efficacious and attractive drug product which is safe and convenient for the delivery of accurate dose of API ማለት ነው። ስለዚህ ስቴብል የሆነ ኤፊካሲየስ የሆነ አትራክቲቭ የሆነ ድራግ ፕሮዳክት ለፔሸንታችን አኪሬትሊ ዴሊቨር ለማድረግ ፕላስ ደግሞ ሴፍ መሆን አለበት። ኮምፎርታብል የሆነ ድራግ ዴሊቨሪ ሲስተምን ተጠቅመን ለፔሸንታችን እንድንሰጥ ፕላስ ደግሞ ኤፒአይ ወይም ደግሞ አክቲቭ ፋርማስቲካል ኢንግሪዲየንቱ አኪሬት ዶዝ መሆን አለበት የሚለውን እንዲያጠናልን እንትን የሚል ዶዜጅ ፎርም ነው ማለት ነው። ዶዜጅ ፎርም ኦልሶ ኢትስ ሃንድሊንግ አኪሬት የሆነ ዶዝ እና አድሚኒስተር የምናደርገው ደግሞ ኤፒአይ ሎ ዶዝ እንዳይሆን ኢምፖሲብል እንዳይሆን አድሚኒስተር ስናደርግ ኢምፖሲብል እንዳይሆን በዶዜጅ ፎርም ማስቀመጥ አለብን ማለት ነው። ሌላኛው ደግሞ ኦፌንሲቭ የሆነ ቴስቶች ወይም ደግሞ ኦደር አለ። ስለዚህ እነሱን ኮንሴል ለማድረግ ወይም ደግሞ ከቨር ለማድረግ በዶዜጅ ፎርም እናስቀምጣቸዋለን ማለት ነው። ለምሳሌ ካፕሱሎች አሉ፣ ኮትድ የሆኑ ታብሌቶች አሉ፣ ፍሌቨርድ የሆኑ ሲራፕሶች አሉ። ስለዚህ እነዚህ ኦፌንሲቭ የሆኑ ቴስትና ኦደሮችን ኮንሴል ለማድረግ ወይም ደግሞ ከቨር ለማድረግ በዶዜጅ ፎርም እናስቀምጣለን ማለት ነው። ኤፒአይ ኦልሶ ሎካል የሆነ ኢሪቴሽን ወይም ደግሞ ኢንጁሪ ኮዝ ሊያደርግ ይችላል ማለት ነው። አት ሃይ ኮንሰንትሬሽን ከሰጠናቸው ማለት ነው። አት ሳይት ኦፍ አድሚኒስትሬሽን ላይ ኢሪቴሽን ሊያስከትል ይችላል። ስለዚህ ይህን ከቨር ለማድረግ በዶዜጅ ፎርም ማስቀመጥ ይኖርብናል ማለት ነው ኤፒአይያችንን። ሌላኛው ደግሞ ቱ ፕሮቴክት ድራግ ፍሮም ዲስትራክቲቭ ኢንፍሉዌንስ ዛት ሚንስ ለምሳሌ አትሞስፌሪክ ኦክሲጅን ኦር ሂዩሚዲቲ ካለ እሱን ለመከላከል ኮትድ የሆኑ ታብሌቶችን እንጠቀማለን ማለት ነው። ስለዚህ ኮትድ መሆኑ ከአትሞስፌሪክ ኦክሲጅን ወይም ደግሞ ከሂዩሚዲቲ ዲስትራክቲቭ ኢንፍሉዌንስ እንዳይጋለጥ ይረዳዋል ማለት ነው። ሌላኛው ደግሞ ጋስትሪክ የሆኑ አሲዶች ለምሳሌ ኦራል አድሚኒስተር ካደረግን በኋላ አብዞርብ እንዳይደረግ በአሲድ አታክ የሚደረግ ከሆነ እንደዚህ አይነት የሆኑ ዶዜጅ ፎርሞችን ስናዘጋጅ በኢንተሪክ ኮትድ ታብሌት አይነት አድርገን ነው የምናዘጋጀው ማለት ነው። ሌላኛው ቫይረስ የሆነ ድራግ አድሚኒስትሬሽን አልተርኔቲቮች እንዲኖሩ ነው። ለምሳሌ አንዳንድ ፔሸንቶች ኦራሊ ሊሆን ይችላል፣ ፓረንተራሊ፣ ቶፒካሊ፣ ኢንሃሌሽናል ብቻ አማራጮችን እንዲኖሩ ያደርጋል በዶዜጅ ፎርም ማስቀመጣችን ማለት ነው። አድሚኒስትሬሽን ኦፍ አክቲቭ ሰብስታንስ ዊድ ሚን ቱ ሃቭ ኖ ቻንስ ፎር ሞዲፊኬሽን ኦፍ ኢትስ ፒኬ ፕሮፋይል። አንዳንዶቹ አድሚኒስተር ስናደርጋቸው ኮንትሮልድ ሊሆኑ ይችላሉ፣ አንዳንዶቹ ሳስቴንድ ሊሆኑ ይችላሉ፣ አንዳንዶቹ ደግሞ ዲሌይድ ሪሊዝ ቀስ እያሉ ሊሆን ይችላል ማለት ነው። ፕሮዳክታቸውን ወይም ደግሞ ኮንተንታቸውን የሚለቁት ማለት ነው። when we come to the classification of pharmaceutical dosage form በሁለት መልኩ ነው የምንከፍለው። አንደኛው ቤዝድ ኦን ፊዚካል ፎርም ነው። ሁለተኛው ደግሞ ቤዝድ ኦን ሜተድ ኦር ሩት ኦፍ አድሚኒስትሬሽን ነው። ቤዝድ ኦን ፊዚካል ፎርም ሶሊድ ዶዜጅ ፎርም፣ ሴሚ ሶሊድ ዶዜጅ ፎርም፣ ሊኩዊድ ዶዜጅ ፎርም እና ጋዜስ ዶዜጅ ፎርም ብለን ከፍለዋለን። ቤዝድ ኦን ሜተድ ኦር ሩት ኦፍ አድሚኒስትሬሽን ኦራል ዶዜጅ ፎርም፣ ፓረንተራል ዶዜጅ ፎርም፣ ቶፒካል ዶዜጅ ፎርም፣ ኢንሃሌሽናል እና ሬክታል ኦር ቫጂናል ዶዜጅ ፎርም ብለን እንከፍላቸዋለን ማለት ነው። አሁን ፊዚካል ፎርም የከፈልናቸውን እናያለን። ፊዚካል ፎርም ላይ የመጀመሪያው ሶሊድ ዶዜጅ ፎርም ነው። ሶሊድ ዶዜጅ ፎርም ላይ የምናገኘው መጀመሪያ ታብሌት ነው። ያው ታብሌት የምንላቸው ሞስት ኮመንሊ የምንጠቀማቸው አይነት ሶሊድ ዶዜጅ ፎርም ናቸው። ኤፒአይዎቹ ኮምፕረስድ ሆነዋል አንደር ፕሬዠር ከሌሎች ኤክስፔሪንሶች ጋር አንድ ላይ ኮምፕረስድ በፕሬዠር ሆነው የምናገኛቸው ሶሊድ የሆኑ ሃርድ ሶሊድ ዶዜጅ ፎርሞች ናቸው። ሼፓቸውን ስናይ ኤዘር ራውንድ ሊሆኑ ይችላሉ ወይ ደግሞ ኦቫል የሆነ ሼፕ ነው ያላቸው። ያው ኮመንሊ የምንጠቀማቸው ታብሌቶችን ኦራል ለኦራል ዩዝ ነው የምንጠቀማቸው ማለት ነው።
ነው። የተለያዩ ዲፍረንት ታይፕ ኦፍ ታብሌቶች አሉ። ኮንቬንሽናል ኮምፕረስ ታብሌቶች፣ ቡካል ኦር ሰብሊንጓል ታብሌት የምንላቸው አሉ። ሌሎቹ ደግሞ ኢቨርቫዘን ታብሌት አሉ፣ ቺያብል ታብሌት፣ ሎዜንጅስ፣ ኮተር ታብሌት። እነዚህ በታብሌት ውስጥ የሚካተቱ የታብሌት አይነቶች ናቸው ማለት ነው። ያው ታብሌት የምንላቸው ኦብቪየስሊ እንደዚህ አይነት የሆነ ሼፕ ያላቸው ኦቫል ወይም ደግሞ ራውንድ የሆነ ሼፕ ያላቸው ናቸው። ሃርድ ሶሊድ ዶዜጅ ፎርም ናቸው ማለት ነው። ኮንቬንሽናል ኮምፕረስ ታብሌትስ የምንላቸው አር ስዋሎድ ኦራሊ ወደ ጂአይ እንወስዳቸዋለን ማለት ነው። እና ልክ ኦራሊ ከወሰድነው በኋላ ሪሊዝ ያደርጋል ኮንተንቱን። ከዛ ሪሊዝ የተደረገው ኮንተንት ደግሞ አብዞርብ ይደረጋል ማለት ነው ሙከሳ ላይ። ሌላኛው ቡካል ወይም ደግሞ ሰብሊንጓል ታብሌትስ የምንላቸው ናቸው። እነዚህ ፕሌስድ አንደር ታንጋችን ውስጥ ወይም ደግሞ በጉንጫችንና በጥርሳችን መሀል አድርገን ቀስ እያለ ዲዞልቭ እያደረገ ወይም ሜልት እያደረገ ወደ ብለድ ስትሪም ውስጥ አብዞርብ ይደረጋል ማለት ነው። ሶስተኛው ኢፈርቫሰንት ታብሌት ነው። ኢፈርቫሰንት ታብሌት አር ኢንቴንድድ ፎር ራፒድ ፕሪፓሬሽን ኦፍ ሶሉሽን ወይም ሰስፔንሽን ነው which facilitate by a chemical reaction of constituent in the water ማለት ነው። ይሄ ምንድነው እንትን ውስጥ በሰስፔንሽን ወይ ደግሞ በሶሉሽን ፎርም ነው የምናዘጋጀው። ለምሳሌ ኦርጋኒክ አሲዶች አሉ እና ሲትሪክ፣ ታርታሪክ አሲድ የምንላቸው እነሱን ውሃ ውስጥ በማሟሟት ሶሉሽን ሊፈጥሩ ይችላሉ። ዲዞልቭ ካላረጉ ወይም ደግሞ ዩኒፎርምሊ ዲስፐርስ ካደረጉ ደግሞ ሰስፔንሽን ሊፈጥሩ ይችላሉ ማለት ነው። ይሄ ኬሚካል ሪያክሽኑን ፋሲሊቴት በማድረግ ፕሪፔር ማድረግ ይቻላል ማለት ነው በዚህ አይነት መልኩ። ሌላኛው ደግሞ ቺዌብል ታብሌት ነው። ቺዌብል ታብሌት እንዲህ በማኘክ ወይም ደግሞ በመቆርጠን ሳይዙን ሪዲዩስ በማድረግ እንድንውጥ ያግዘናል ማለት ነው እነዚህ ቺዌብል ታብሌቶች። ሎዜንጅስ የምንላቸው ደግሞ እነዚህ ዲዛይን እንዲሆኑት ስሎሊ ሪሊዝ እንዲያደርጉ ነው። ኮንተንታቸውን ወይም ደግሞ በውስጣቸው የያዙትን ኢንግሪዲየንቶቹን ወደ ማውዛችን ቀስ እያሉ ሪሊዝ ያደርጋሉ። ሪሊዝ ካደረጉ በኋላ ኤግዘርት የሚያደርጉት ሎካል ኢፌክት ነው። ኤዘር ማውዝ ላይ ሊሆን ይችላል ወይም ደግሞ ወደ ግሮሯችን ወይም ደግሞ ትሮት ላይ ሊሆን ይችላል ማለት ነው ኮንተንታቸውን ሪሊዝ የሚያደርጉልን። ሌሎቹ ኮተር ታብሌት የምንላቸው ናቸው። ኮተር ታብሌት ኮምፕረስ ታብሌት ኢትስ ኮንቴኒንግ ማቴሪያል ኦቨር ኢትስ ሰርፌስ ማለት ነው። ፐርፐስ ኦፍ ኮቲንግ ዲፔንድ ኦን ኮቲንግ ማቴሪያል ውስጥ። ስለዚህ ኮት የምናደርግበት ማቴሪያል ለምን ኮት አደረግ ነው። ለምሳሌ ኢንተሪ ኮትድ ከሆነ በጂአይ ሴክሬሽን ዲስትራክት እንዳይደረጉ ነው ማለት ነው። ሁለተኛ ሶሊድ ዶዜጅ ፎርም ካፕሱል ነው። ካፕሱል የምንላቸው ሶሊድ ዶዜጅ ፎርም ነው። ጊቨን ድራግ አር ኢንክሎዝድ ኢን ሼል በሼል ውስጥ የተሸፈኑ እዚህ ጋር እንደምናያቸው በሼል የተሸፈኑ ሶሊድ ዶዜጅ ፎርም ናቸው። ድራጎቹ በዚህ በሼል ውስጥ ነው ያሉት ማለት ነው። በሼል ውስጥ ያሉት ፓውደር ሊሆን ይችላሉ፣ ፊልም እናረገው ሴሚ ሶሊድ ሊሆን ይችላል፣ ወይ ደግሞ ሊኩዊድ ሊሆን ይችላል ማለት ነው። ስለዚህ ካፕሱልን በሁለት ከፍለን ማየት እንችላለን ውስጡ በሚይዛቸው ነገሮች ማለት ነው። ሃርድ ሼልድ ካፕሱል እና ሶፍት ሼልድ ካፕሱል ብለን በሁለት ከፍለን እናያቸዋለን ማለት ነው። ሃርድ ሼልድ ካፕሱል የምንላቸው ኖርማሊ ድራይ ኦር ደግሞ ፓውደርድ የሆነ ኢንግሪዲየንቶችን ኦር ደግሞ ግራኑልስ ወይም ደግሞ ፔሌትስ ይይዛሉ ማለት ነው በውስጣቸው። ሶፍት ሼልድ የምንላቸው ደግሞ ኦይል ነው በውስጣቸው የሚይዙት ወይም ደግሞ አክቲቭ ፋርማሲካል ኢንግሪዲየንቱ በኦይል ውስጥ ዲዞልቭድ ሆኖ ነው ማለት ነው ወይም ደግሞ ሰስፔንድድ ሆነው በሼል ውስጥ እናገኛቸዋለን ማለት ነው። ስለዚህ እነዚህ ሶፍት ሼልድ ካፕሱል የምንላቸው ከሌሎች ኦራል ዶዜጅ ፎርሞች ሶሊድ ዶዜጅ ፎርሞች ፋስተር የሆነ አብዞርቤሽን ፕሮቫይድ ያደርጉልናል ማለት ነው። ሌላኛው ፊዚካል ፎርም ሶሊድ ዶዜጅ ፎርም ላይ የምንመድበው ሳፖዚተሪስ ናቸው። ሳፖዚተሪስ የምንላቸው ስሞል ሶሊድ ሜዲኬትድ ማስ ናቸው። ዩዥዋሊ ኮን የሆነ ሼፕ እዚህ ጋር ፒክቸራችን ላይ እንደምናየው ኮን የሆነ ሼፕ ነው ያላቸው። ስለዚህ የምንከተው ምን ውስጥ ነው? ሬክተም ውስጥ ነው። ሬክተም ውስጥ ከገባ በኋላ ዲዞልቭ ያደርጋል ወይም ደግሞ ሜልት ካረገ በኋላ አት ቦዲ ቴምፕሬቸራችን ላይ ኮንተንቱን ወይም ደግሞ ኢንግሪዲየንቱን ሪሊዝ ያደርጋል ማለት ነው። ይሄን ስንጠቀም ፎር ሎካል ሊሆን ይችላል ወይም ደግሞ ሲስተሚክ ድራግ ዴሊቨሪ ሊሆን ይችላል ማለት ነው። እንደ ሰፖስተሪ አይነት ሆኖ ግን የምንጨምርበት ወይም ኢንሰርት የምናደርግበት ቦታ ደግሞ የሚለየው ሌላኛው ደግሞ ፔሳሪስ የምንላቸው ናቸው። ፔሳሪስ ሶሊድ ሜዲኬትድ ፕሪፓሬሽን ናቸው። እነዚህም ግን ዲዛይን እንዲሆኑት ወደ ቫጂኒያል ላይ ነው ኢንሰርት የሚደረጉት። እዛ ውስጥ ከገቡ በኋላ ሜልት ወይም ደግሞ ዲዞልቭ ይሆናሉ ማለት ነው።
አዘር ፊዚካል ፎርም የምንላቸው ሊኪድ ዶዜጅ ፎርም ናቸው። ሊኪድ ዶዜጅ ፎርም የመጀመሪያው ሶሉሽን አለ። ሶሉሽን ሊኪድ ፕሪፓሬሽን ናቸው ኮንቴኒንግ ዋን ኦር ሞር ድራግ ዲዞልቭድ ኢን ዘ suitable solvent or mixture of mutually miscible solvent ማለት ነው። ስለዚህ በዚህ ሊኪድ ፕሪፓሬሽን ላይ አንድና ከአንድ በላይ የሆኑ ድራጎች ዲዞልቭ ሆነው የምናገኛቸው ኦር ደግሞ ሚክስቸሩ ሚስስብል የሆነ ሶልቨንት ለምሳሌ በሊኪድ ላይ ሊኪድ የምንጨምር ከሆነ ሁለቱ ሊኪዶች ምን መሆን አለባቸው? ሚስስብል መሆን አለባቸው ሶሉሽን ለመባል ማለት ነው። ስለዚህ በዚያ ሚክስቸር ውስጥ ደግሞ አንድ ወይም ከአንድ በላይ የሆኑ ድራጎች ዲዞልቭድ ሆነው እናገኛቸዋለን ማለት ነው። ቤዝድ ኦን ዴር ዩዝ ዴር ዊል ቢ ክላሲፋይድ አስ ኦራል ብለን፣ ኦቲክ፣ ኦፊተርሚክ፣ ቶፒካል፣ ፓረንተራል ብለን ቤዝድ ኦን ዴር ዩዝ እንደዚህ ብለን መከፋፈል እንችላለን ማለት ነው። ሌላኞቹ ሊኪድ ዶዜጅ ፎርም ሲራፕስ ናቸው። ሲራፕስ ቪስከስ የሆኑ ኮንሰንትሬትድ አኳየስ ሶሉሽን ኦፍ ሹገር ናቸው። ዩዥዋሊ ሱክሮስ ናቸው ማለት ነው። የሚይዙት በውስጣቸው ሹገሩ ሱክረስ ነው እና ኢት ካን ቢ ሜዲኬትድ ሊሆን ይችላል አስዌልስ ነን ሜዲኬትድ ሊሆን ይችላል ማለት ነው። ስለዚህ ቪስከስ ኮንሰንትሬትድ የሆነ አኳየስ ሶሉሽን ኦፍ ሹገር ሲራፕስ እንላቸዋለን። ያው እንዳለው ሜዲኬትድም ሊሆኑ ይችላሉ መድኃኒትነት የምንጠቀማቸው ይችላሉ ወይም ደግሞ ነን ሜዲኬትም ሊሆኑ ይችላሉ ማለት ነው። ሌሎቹ ሊኪድ ዶዜጅ ፎርም ኤሌክትሮልስ የምንላቸው ናቸው። ዲስ አር ክሊር ሃይድሮ አልኮሊክ ሶሉሽን ኦፍ ድራግስ ናቸው። ፎር ኦራል ዩዝ የምንጠቀማቸው ነው። ቫይክል ወይም ደግሞ ሶልቨንቱ ፌዝ የሚይዘው ምንድነው? ሃይ ፖርሽን ኦፍ አልኮል ነው። ከአልኮልም ኢታኖልን ነው ሜጀርሊ የሚይዘው። ስዊትኒንግ ኤጀንቶችን ይይዛል። አንቲማይክሮባል ፕሪዘርቫቲቮችን ይይዛል ማለት ነው። ምኑ ቫይክሉ ወይም ደግሞ ሶልቨንት ፌዛችን እነዚህን አልኮልን፣ ስዊትኒንግ ኤጀንት እና አንቲማይክሮባል ፕሪዘርቫቲቮችን ይይዛል ማለት ነው በውስጡ። ሌላኛው ሊኪድ ዶዜጅ ፎርም ሰስፔንሽን ነው። ሰስፔንሽን they are preparation containing finely divided drug particles uniformly dispersed in a vehicle where the drug exhibits no or minimum solubility ማለት ነው። that means ዲዞልቭ አይሆኑ ድራጎቹ የምንጨምረው ሶልቨንታችን ውስጥ የምንጨምረው ድራግ ዲዞልቭ አይሆኑም፣ ግን ዩኒፎርምሊ ዲስፐርስድ ይሆናሉ ማለት ነው። በሚዲየማችን ውስጥ ወይም በቫይክል ውስጥ ዩኒፎርምሊ ነው ዲስፐርስድ የሚሆኑት። ስለዚህ ኦልሞስት ኖ ሶሉቢሊቲ ማለት እንችላለን ማለት ነው። ሰስፔንሽን በሁለት ከፍለን እናያለን። ያው ፍሎኩሌትድ ሰስፔንሽን እና ዲፍሎኩሌትድ ሰስፔንሽን ነው። ያው ሰስፔንሽንን ሌላ ቻፕተር ላይ ስለምናየው በደንብ አብራርተን፣ ግን ያው ፍሎኩሌትድ ስንል ፍሎክ ነው የሚሰሩት ማለት ነው። ዲፍሎኩሌትድ የምንለው ደግሞ ኮሎይዳል አይነት ሰስፔንሽን ነው ማለት ነው። ግን ያው ይህን ሞር ቻፕተር ስላለው እዛ ላይ በደንብ ሲምፕሊፋይድ አድርገን እናየዋለን። ሌላኛው ኢመልሽን ነው። ኢመልሽን ፕሪፓሬሽን ኮንቴኒንግ ስሞል ግሎቡልስ ኦፍ ሊኪድ ድራግ ዲስትሪቢዩትድ ስራውት የሊኪድ ቫይክል ኢን ዊች ኢት ኢዝ ኢሚስስብል ማለት ነው። ስለዚህ ስሞል የሆኑ ግሎቡልስ ኦፍ ሊኪዶች ምን ላይ ዲስትሪቢዩት ይሆናል? ሊኪድ ቫይክል ላይ ወይም ደግሞ ሌላ ሊኪድ ሚዲየም ላይ ስሞል ግሎቡልስ እየሰሩ ዲስትሪቢዩትድ ሆኗል ማለት ነው እና ኢሚስስብል ናቸው ማለት ነው። ለምሳሌ ኦይል ኢን ወተር፣ ወተር ኢን ኦይል ኢመልሽንን መልቲፕል ደግሞ ስንል ወተር ኢን ኦይል ወይም ደግሞ ወተር ኢን ኦይል ኢን ወተር ሲሆን ማለት ነው መልቲፕል ኢመልሽን የምንለው። ስለዚህ ስሞል የሆኑ ግሎቡል ኦፍ ሊኪዶች በሌላ ሊኪድ ሚዲየም ወይም ደግሞ ቫይክል ውስጥ ዩኒፎርምሊ ዲስትሪቢዩትድ ሲሆኑ እና ስሞል ግሎቡል ሲፈጥሩ እነዚህን ኢመልሽን እንላቸዋለን ማለት ነው። ሴሚ ሶሊድ ዶዜጅ ፎርም የመጀመሪያው ኦርቲመንትስ ናቸው። ኦርቲመንትስ የምንላቸው ሴሚ ሶሊድ ናቸው። ግሬሲ የሆነ ፕሪፓሬሽን አላቸው። ዛት ሚንስ የሆነ የማብረቅረቅ ነገር አይነት ቴክስቸር ያላቸው ስኪናችን ላይ አፕላይ ስናረጋቸው አንዱ ሰው ሙከሳል ሜምብሬን ላይም አፕላይ እናደርጋቸዋለን። ላይክ ሬክታል፣ ቫጂናል ኦር ናዛል ሙከሳ ላይ አፕላይ ማድረግ እንችላለን ማለት ነው። they form transparent and broken relatively water impermeable film on the skin which is useful for physical effect as emulant of ላብሪካንትንስ ኦር ደግሞ ሰስፔንደድ ኦር ዲዞልቭድ ሜዲኬሽንን በመጨመር አፕላይ ለማድረግ ስኪናችን ላይ ማለት ነው። ስለዚህ አንብሮከብል የሆነ ሬላቲቭሊ ወተር ኢምፐርማብል ነው፣ ውሃ አያሳልፍም ስኪላችን ላይ አፕላይ ስናደርገው። ስለዚህ ላብሪኬት ለማድረግ ወይም ደግሞ ለማለስለስ ይሆናል የምንጠቀመው፣ ወይም ደግሞ በውስጡ በኦትመንት ውስጥ ሰስፔንደድ የሆኑ ወይም ዲዞልቭድ የሆኑ ሜዲኬሽኖችን በመጨመር ስኪናችን ላይ አፕላይ ማድረግ እንችላለን ማለት ነው። ፎር ሜዲኬሽን ከፈለግ ነው። ክሬምስ ደግሞ የምንለው ሲምፕሊ እነዚህም ጀነራሊ ሴሚ ሶሊድ የሆኑ ኢመልሽኖች ናቸው።
ክሬምስ አር ሴሚ ሶሊድ ፕሪፓሬሽን ኮንቴኒንግ ዋን ኦር ሞር ሜዲካል ኤጀንትስ ዲዞልቭድ ኦር ዲስፐርስድ ኢን ወተር ኢን ኦይል ኦር ኦይል ኢን ወተር ኢመልሽን ናቸው ማለት ነው። እነዚህ ያው እንደ ኦቲመንቶችም ሴሚ ሶሊድ ዶዜጅ ፎርም ናቸው። ስለዚህ በውስጣቸው አንድና ከአንድ በላይ ሜዲሲናል ኤጀንቶችን ይይዛሉ። ኢዘር ዲዞልቨድ ሊሆን ይችላሉ፣ ሊሟሙ ይችላሉ፣ ወይም ደግሞ ዩኒፎርምሊ ዲስፐርስድ ሊሆኑ ይችላሉ ማለት ነው። ዳት ሚንስ ወተር ኢን ኦይል ወይም ደግሞ ኦይል ኢን ወተር ኢመልሽን ብለን በሁለት እንከፍላቸዋለን ማለት ነው። ኦይል ኢን ወተር ክሬምስ የምንላቸው ስሞል ድሮፕሌት ኦፍ ኦይሎች ኮንቲኒየስ የሆነ አኳይስ ፌዝ ላይ ዲስፐርስድ ሆነዋል ማለት ነው እና ይሄም ደግሞ ኮምፈርተብል እና ኮስሜቲካሊ አክሰፕተብል የሆነ ነው። ዳት ሚንስ ለስ ግሬሲ ነው። ፕላስ ደግሞ ኢዝሊ ወሸብል መሆን ይችላሉ። በውሃ በቀላሉ ልንታጠብ እንችላለን። ምክንያቱም ፌዝ አኳይዝ ፌዛችን ምንድን ስለሆነ ውሃ ስለሆነ ወይም ደግሞ ወተር ስለሆነ ማለት ነው። ወተሩ ላይ ስሞል ድሮፕሌት ኦፍ ኦይሎች ናቸው ዲስፐርስድ የሆኑት ማለት ነው። ሌላኛው ወተር ኢን ኦይል ክሬምስ የምንላቸው ናቸው። እነዚህ ደግሞ ስሞል ድሮፕሌት ኦፍ ወተር ዲስፐርስድ የሆኑት ኮንቲኒየስ ኦይል ፌዝ ላይ ነው ማለት ነው። ስለዚህ ፌዛችን ኦይል ነው፣ ዲስፐርስድ የሚሆኑት ደግሞ ስሞል ድሮፕሌት ኦፍ ወተሮች ናቸው ማለት ነው። ይሄ ለሞይስቸራይዘሪንግ እንጠቀማቸዋለን ወተር ኢን ኦይል ክሬሞችን ማለት ነው። ሌላኛው ጄልስ ወይም ደግሞ ጄሊስ የምንላቸው ናቸው። እነዚህ ኮምፖስት ኦፍ ሊኪድ የሆነ ፌዝ ነው ዊዝ ኒውትሪክ ስትራክቸር ኦፍ ሶሊድ ጄሊንግ ኤጀንቶች ማለት ነው። ጄልስ የምንላቸው ሁለት ነገሮችን የሚይዙት ጄሊንግ ኤጀንቱን ምን ውስጥ ነው የምንከተው? ጄሊንግ ሚዲየም ውስጥ ወይም ደግሞ ጄሊንግ ሚዲየም ውስጥ ነው የምንጨምረው። ስለዚህ እነዚህ ጄሊንግ ኤጀንቶች የምንላቸው ናቹራል ሊሆኑ ይችላሉ፣ ኦር ደግሞ ሲንቴቲክ ገሞች ሊሆኑ ይችላሉ፣ አልሙኒየም ሃይድሮክሳይድ ሊሆኑ ይችላሉ፣ ኦር እነዚህ ሴሉለስ ሊሆኑ ይችላል። ስለዚህ እነሱን በመጠቀም ጄሊንግ ኤጀንታችንን በመጠቀም ወደ ጄሊንግ ሚዲየማችን እንጨምራለን ማለት ነው። ዳት ሚንስ ሌሎች የምንጨምራቸው ነገሮች ከለራንት ልንጨምር እንችላለን፣ ፕሪዘርቫቲቭ ምናምን ልንጨምር እንችላለን። ግን ሜይንሊ ኮምፖነንቱ ጄሊንግ ኤጀንት እና ጄሊንግ ሚዲየም ነው ማለት ነው። they are used for care of medication or lubrication ለሜዲኬሽን ልንጠቀም እንችላለን። ሌሎች ሜዲኬሽኖችን አድ በማድረግ ኦር ደግሞ ፎር ላብሪኬሽንም ልንጠቀመው እንችላለን ለማለስለስ ማለት ነው። ፔስትስ የምንላቸው እነዚህ ቤዚካሊ ኦትመንትስ ናቸው which high percentage of insoluble solid በውስጣቸው የያዙ ነው ማለት ነው። ስለዚህ ከኦትመንት ምንድን ነው የሚለዩት ከተባለ ሃይ ፐርሰንቴጅ ኦፍ ኢንሶሉብል ሶሊዶችን በውስጣቸው ይይዛሉ ማለት ነው፣ ወይም እንጨምርባቸዋለን ማለት ነው። ስለዚህ the higher the amount of particulate material make them stiff የሆነ ስትራክቸር እንዲኖራቸው ያደርጋል ማለት ነው። like otimentus pastes form unbroken relatively water impermeable oblique ማለት ነው። ስለዚህ ልክ እንደ ኦቲመንቶች unbroken relatively water impermeable ነው፣ water አያሰልፉም። ልክ እዛው ላይ ግግር የማለት አይነት ስትራክቸር ነው ያላቸው ወይም ቴክስቸር ነው ያላቸው ማለት ነው። ስለዚህ can be effective on sun blocking ላይም የምንጠቀማቸው አይነት ናቸው፣ ላይክ እንደ ሰንስክሪን ማለት ነው። ሌላኛው ፊዚካል ፎርም ደግሞ ጋዜስ ዶዜጅ ፎርም ነው። ጋዜስ ዶዜጅ ፎርም ኤሮሶልስ እና ኢንሃለርስ ናቸው። ኤሮሶልስ የምንላቸው ፕሬሸራይዝድ የሆኑ ዶዜጅ ፎርም ናቸው that upon action emit a fine dispersed of liquid or solid particle containing one or more APIs in a gaseous medium። ስለዚህ ሚዲየማችን ምንድነው? ጋዜስ ነው። ስለዚህ ሊኩዊድ ወይም ደግሞ ሶሊድ የሆኑ ፓርቲክሎች በእነሱ ውስጥ ምን ይዛሉ? ኤፒአይዎች ዋን ወይም ከዛ በላይ የሆኑ ኤፒአይዎች ወይም አክቲቭ ፋርማስቲካል ኢንግሪዲየንቱ በሶሊድ ወይም ደግሞ በሊኩዊድ ፎርም ነው ያለው። ስለዚህ እሱ ምን ውስጥ ነው የምንጨምረው? ጋዜስ ሚዲየም ውስጥ ነው የምንጨምረው ማለት ነው። ስለዚህ ዲስፐርስድ ስለሆኑ በፕሬሸራይዝድ የሆነ እንትን በመጠቀም ዴሊቨር ማድረግ እንችላለን ማለት ነው። እና ፓርቲክሎቹ ወይም ደግሞ ድሮፕሌቶቹ ሰፊሽንትሊ ስሞል ሳይዝ መሆን አለባቸው ፎር ዜር ስቴቢሊቲ ማለት ነው። እና ዴሊቨር ስናደርግ ያው ቪያ ሬስፓራቶሪ ሲስተም ነው። ዳት ሚንስ ሎካሊ ልንጠቀመው እንችላለን ወይም ደግሞ ሲስተሚክ የሆነ ኢፌክት እንዲኖረው አድርገን መጠቀም እንችላለን። ያው ቶፒካል ፕሪፓሬሽን እንጠቀማለን፣ ግን ሜይንሊ ለምንጠቀመው ፎር ኢንሃሌሽናል ስለሆነ ቶፒካሊ ብዙም አይደለም። ግን ያው የቶፒካል ፕሪፓሬሽን ሰርፌስ ዲስኢንፌክታንትስ፣ ውንድስ ኦር በርን ድሬሲንግ፣ ሪሊፍ ኢሪቴሽን ኦፍ ባይት ለነዚህ እንጠቀማቸዋለን ማለት ነው። ኢንሄለርስ የምንላቸው ደግሞ ድራግስ ናቸው፣ ኮምቢኔሽን ድራግስ ናቸው። ሃይ ቫፐር ፕሬሸር አላቸው ኦር ኤር ከረንት ካን ቢ ካሪድ ኢንቱ ዘ ናዛል ፓሴጅ። በፕሬሸሩ አማካኝነት ጫን ሲባሉ ፕሬሸሩ እነዛን ድራጎች ወይም ደግሞ ኮምቢኔሽን ኦፍ ድራግ ይለቃል ማለት ነው። ስለዚህ ኢፌክቱን ኤግዘርት ማድረግ ይችላል ማለት ነው። the patient then inhales the released drug
ስሩ ማውዝ ፒስ በማውዝ ፒሱ ነው ማለት ነው። ጫን ሲለው ወደ ማውዝ ይገባል። ደን ኤግዘርት አድርጎ ኢፌክቱን ያሳየናል ማለት ነው። ሜንሊ ግን ኮመንሊ እነዚህ ኢንሄለርስ የምንጠቀማቸው ለአስማ ፔሸንቶች ናቸው፣ ወይም ደግሞ ለሌላም ሪስፓራቶሪ ፕሮብሌሞች እንጠቀማቸዋለን ማለት ነው። ስለዚህ ፓርት 1 ይሄን ይመስላል። ያው ፓርት 2 እንቀጥላለን።